ዛሬ በዚህ ቪዲዮ የምናየው ቻትጂፒቲን ተጠቅመን ኖርማል ፎቶን ወደ ካርቱን ካራክተር ወይም ደግሞ ወደ ተለያዩ ስታይሎች ለምሳሌ ፒክሳር ስታይል ሊሆን ይችላል ወይም ጂብሊ ስታይል እንዴት መቀየር እንደምንችል እናያለን። በመጀመሪያ ቻትጂፒቲን እንከፍታለን። ከዛም እዚህ ጋር ታች ላይ ያለውን የመደመር ምልክት እንጫንና ከስልካችን ፎቶ ላይብረሪ ውስጥ መቀየር የምንፈልገውን ፎቶ አፕሎድ እናደርጋለን። ከዛም ወደምንፈልገው ስታይል እንዲቀይርልን ፕሮምፕት እዚህ ጋር እንጽፋለን። ለዚህ ኢሜጅ የተጠቀምኩት ፕሮምፕት ይሄ ነው። ጽፈን ስንጨርስ ወደ ላይ የምታሳየውን ቀስት ተጭነን ሴንድ እናደርገዋለን። ይሄው እንደምታዩት የኮሜዲያን እሸቱን ፎቶ ወደ ካርቱን ካራክተር ቀይሮልታል። በተመሳሳይ መልኩ የተለያዩ ኢሜጆችን እያስገባን መቀየር እንችላለን። ቻትጂፒቲ በየቀኑ 10 ኢሜጆችን ክሬት እንድናደርግ ይፈቅድልናል። እንደዚህ አይነት የቴክ ቱቶሪያሎችን በስፋት ለማግኘት ቻናላችንን ሰብስክራይብ ያድርጉ። ስለተመለከታችሁ እናመሰግናለን። ቻው።